ጤና ይስጥልኝ ውድ የዩቲዩብ አድማጭ ተመልካቾች፣ አዲስና ሰበር መረጃዎች ደርሰውናል። ከዚህ እንደሚከተለው ይቀርባሉ። አብራችሁን ቆዩ። ትኩስና ወቅታዊ ዜናዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ይህንን ስለምታደርጉም አስቀድመን እያመሰገንን ወደ ዜናዎቹ እናልፋለን። ዓርብ ዕለት በደቡባዊ ኢራን ተመቶ ወድቆ በነበረው የአሜሪካ የጦር አውሮፕላን ውስጥ የነበረውን የጦር መኮንን ማዳን መቻሉን ዶናልድ ትራምፕ አስታወቁ። እሳቸው እንደሚያስተዳድሩት በሚታወቀውና ሶሻል ትሩዝ በሚባል ማህበራዊ ትስስር ገጽ ላይ ባስተላለፉት መልእክት በጣም የምናከብረውን የጦር መኮንናችንን አድነናል። ይህም የአሜሪካን የአየር ላይ አቅምና የበላይነት ያሳየንበት ልዩ ኦፕሬሽን ነው ሲሉ ተናግረዋል። ፕሬዝዳንቱ አክለውም የጦር መኮንኑ በኢራን ተራራማ አካባቢ ላይ በአስቸጋሪ ሁኔታ ላይ ሆኖ በኢራን ኃይሎች እየታደነ ነበር። የእኛ ስፔሻል ፎርስ ኤሊት ኮማንዶዎች ጥበብ በተሞላበት ዘመቻ ልጃችንን ወደ ሀገራችን ይዘው ተመልሰዋል ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን የሰጡት ቀነ ገደብ እያለቀ መምጣቱን ተከትሎ ኢራንን በድጋሚ አስጠንቅቀዋል። እሳቸውም እንዲህ አሉ። ኢራን ሆይ ወደ ስምምነቱ ጠረጴዛ የማትመጭ ከሆነ የሲኦልን ዝናብ እናዘንብብሻለን ሲሉ ዝተዋል። ታዲያ ኢራንም በአንድ ከፍተኛ ወታደራዊ አዛዧ በኩል ምላሽ ሰጥታለች። በምላሿም ይህን የምታደርጉ ከሆነ ለእናንተም የሲኦልን በሮች እንከፍታለን ሲሉ አስጠንቅቀዋል።